professional and successful media broadcasting system in Ethiopia and internationally. ትንሿን ኢትዮጵያ ኢቢኤስ በጣም የምንወደው ቤታችን ነው። ማመስገን የምፈልገው የበላይ ጠባቂዎቹ ባለቤቶቹ ሁሉ ሰራተኛ ቀን ከሌሊት ስለሚሰሩ ኢቢኤስ ራሱን ጠብቆ አንደኛው በእናንተ ፊት ማመስገን እፈልጋለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን እንዴት ቆያችሁን? እጅግ ያልተጠበቀ ዜና ረፋፋዱ ላይ ተሰምቷል። የተወዳጁ ቴሌቪዥን ጣቢያ መስራችና ስራ አስፈጻሚ የነበሩት ባለራዕይ ሰው በመጨረሻ ህይወታቸው ማለፉ እየተነገረ ይገኛል። ሚዲያው እንዲሁም ደግሞ የቅርብ ወዳጆቻቸው የኢቢኤስ ጋዜጠኞችና ለኢቢኤስ እጅግ ቅርበት ያላቸው ሰዎችም የሀዘን መግለጫን እያጋሩ ይገኛል። ይህ ጉዳይ ለኢቢኤስ ቴሌቪዥን በጣቢያ ውስጥ ለሚገኙ ሰራተኞችም እጅግ ያልተጠበቀና ከባድ ዱብዳን ይዞ የመጣ ነው። ባለፈው ወር እጅግ ተወዳጅ የነበረው የኢቢኤስ ፈርጥ ጋዜጠኛ ነጻነት ወርቅነህ ህልፈተ ህይወቱ መሰማቱ የሚታወስ ነው። በዚሁ ድባብ ላይ የሚገኘው የኢቢኤስ ቴሌቪዥን በዛሬው ዕለት ደግሞ የተሰማው ዜና ሌላ ከባድ ጫና ውስጥ የከተተው ስለመሆኑ እየተነገረ ይገኛል። ላለፉት ከ15 ዓመታት በላይ ኢቢኤስ ቴሌቪዥንን ሲያስተዳድሩ የነበሩትና በግል የቴሌቪዥን ጣቢያ ታሪክም ፈርቀዳጅ እንደሆኑ የሚነገርላቸው ሰው በመጨረሻ እጅ እንደሰጡ ተረጋግጧል። ጣቢያው ይፋ ባደረገው የሐዘን መግለጫም የኢቢኤስ ቴሌቪዥን ጣቢያ ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም የሕክምና እርዳታ ሲያገኙ እንደቆዩና በዛሬው ዕለት ማለትም የካቲት 4 2018 ዓ.ም ከዚህ ዓለም በሞት መለየታቸውን የገለጸ ሲሆን ባለራዕይ ህይወታቸው ቢያልፍም ነገር ግን ኢቢኤስ ጣቢያቸውና ራዕያቸው ደግሞ እንደሚቀጥልም ገልጿል። በርካታ የኢቢኤስ ቴሌቪዥን ወዳጆችም የተሰማቸውን ጥልቅ ሐዘን እያጋሩ ይገኛል። የጣቢያው ከፍተኛ ኃላፊ መስራች ከፍተኛ በተባለ የጤና እክል ውስጥ እንደነበሩ የተነገረ ሲሆን የሕክምና እርዳታም ሲያገኙ እንደቆዩ ተረጋግጧል። ነገር ግን በመጨረሻ የህልፈታቸው ዜና ተሰምቷል። እርሳቸው እንዲሁም ባለቤታቸው ለሰራተኞች እጅግ የተመቹ ከዚህ ባሻገር ደግሞ ኢቢኤስ ቴሌቪዥን በጣቢያው የሚሰሩ ጋዜጠኞችም በተለይም ድጋፍና እርዳታ ለማድረግ የሚቀርጿቸውን ፕሮፖዛሎች ሁሉ ከአንድ የሚቀበሉና በጎ ስራን ለመስራት ወደኋላ የማይሉ መሆናቸው በተደጋጋሚ ይነገርላቸዋል። በዚህም በጣቢያው የበዓላት እንዲሁም ደግሞ ያዘቦት ቀናት ፕሮግራሞች ላይ ከፍተኛ የሆነ ድጋፍ ለድሆች እንዲደረግ ሲያስተባብሩ እንደቆዩና ኪሳቸውን የማይመለከቱ ያላቸውን የሚያካፍሉና ጣቢያው ዋና የቆመለት ዓላማ የህዝብን ህይወት ማቅለል መሆኑን ተከትሎ በዚሁ ስራ ላይ የተሰማሩ እንደነበሩ ተነግሯል። ከዚህ ባሻገር ከቅርብ የሙያ ሰራተኞች ጋር እጅግ መልካምና ጤናማ የሆነ ቅርበት እንዳላቸው የተነገረ ሲሆን ብዙም የማይታዩት አንጋፋው የኢቢኤስ መስራች እጅግ ተወዳጅ ሰው እንደነበሩም ተረጋግጧል። በተለይም ደግሞ እንደ ራዕይ ይዘው የተነሱትን የመዝናኛ የቴሌቪዥን ጣቢያን በኢትዮጵያ የመመስረትና ተወዳጅነት እንዲያፈራ እጅግ ከፍተኛ የሆኑ ገንዘቦችን ወጪ በማድረግ ተወዳጅ ጋዜጠኞችን በህዝብ ዘንድ ተቀባይነት ያላቸውን የኪነ ጥበብ ዓለም ሰዎችም ወደ ቴሌቪዥን ኢንዱስትሪው በማምጣት ተወዳጅ የሆኑ ፕሮግራሞችን በመቅረጽ ላለፉት 15 ዓመታት ገደማ በኢትዮጵያውያን ዘንድ ለበርካቶች ቁጥር አንድ የሆነውን የቴሌቪዥን ጣቢያ ለመመስረት ትልቅ ዋጋን እንደከፈሉ ይነገራል። ከኢቢኤስ ቴሌቪዥን መምጣት ቀደም ብሎ በኢትዮጵያ ውስን የሆኑ የቴሌቪዥን ጣቢያዎች እንደነበሩ፣ አብዛኞቹ በመንግስት የሚተዳደሩና ሁሉንም ዘውግ ያካተተ ፕሮግራሞችን የሚቀርጹ መሆናቸውን ተከትሎ በመዝናኛው ረገድ እጅግ ከፍተኛ የሆነ የሚዲያ እጥረት በነበረበት ወቅት የተከሰተ ፈርጥ የቴሌቪዥን ጣቢያ ነው ኢቢኤስ ቴሌቪዥን። መነሻውን በአገር አሜሪካ ያደረገው ኢቢኤስ አሁንም ስቱዲዮቹን በአገር አሜሪካና በኢትዮጵያ ገንብቶ የሚገኝ ሲሆን ጥራት፣ ቅልጥፍናና እጅግ ታማኝነት ያላቸውን ፕሮግራሞች፣ መረጃዎች ለአድማጭ ተመልካቹ ሲያደርስ ቆይቷል። የመዝናኛ ፕሮግራሞቹን ከአሜሪካ እንዲሁም ከኢትዮጵያ በማውጣጣት በሁለቱም ዓለም ሀገራት ያለውን የኢትዮጵያዊ አኗኗር ለማሳየት ዝግጅቱ እጅግ ተጠናክሮ የቀጠለው ኢቢኤስ በጥቂት ጊዜ ውስጥም ትልቅ የተባለ ተወዳጅነትን ማትረፍ ችሏል። በተለይም ደግሞ በሕዝብ ዘንድ ተቀባይነት ያገኙ የመዝናኛ ፕሮግራሞች ከዚህ ባሻገር የነበሩ ተከታታይ ድራማዎችና በአሜሪካም ይተላለፉ የነበሩ ቶክ ሾዎች እጅግ ጣቢያውን ተወዳጅ እንዲሆን ካስቻሉት ዝግጅቶች መካከል ግንባር ቀደም ናቸው። በኢቢኤስ ቴሌቪዥን ጅማሮ ላይ የነበሩ ፕሮግራሞች እጅግ ተወዳጅ እንደነበሩና ኋላ
ፕሮግራሞቹን በሌላ ፕሮግራሞች የመተካት ሂደቶች እንደነበሩ፣ ነገር ግን ጣቢያው ፕሮግራሞችን ጋዜጠኞችንም ቢቀይር ተወዳጅነቱን እንዳላጣና ለዓመታት በዚሁ ከፍተኛ ተወዳጅነት እንደዘለቀ ይነገራል። ከእነዚህ ጠንካራ የሆኑ ፕሮግራም ዝግጅቶችና ጠንካራ የሆኑ ሐሳቦች ጀርባም እኒው የኢቢኤስ ከፍተኛ መስራችና ባለቤቱ የሆኑት ሰው አማን ፍስሐ ጽዮን የጀርባ አጥንት ሆነው ሲሰሩ እንደነበረና ራዕያቸውም እጅግ ግዙፍ እንደነበረ ተነግሯል። የኢቢኤስ ቴሌቪዥን እንደ ጣቢያ በተለይም ደግሞ በመዝናኛ ኢንዱስትሪ ለሚንቀሳቀሱ ጣቢያዎችም ፈርቀዳጅ ተደርጎ ይነሳል። የኢቢኤስ ቴሌቪዥን እሁድም በኢቢኤስ ቅዳሜን ከሰዓትና ሌሎች መዝናኛ ፕሮግራሞች በበርካታ ኢትዮጵያውያን ዘንድ ከፍተኛ የሆነ ተመልካች ያገኙ፣ ከዚህ ባሻገር ሌሎች ጣቢያዎችም ተመሳሳይ ዘውግ ይዘው እንዲመጡ መንገድ የጠረጉ ናቸው። በተለይም ግዙፍ ስም ይዘው ነገር ግን ከህዝብ ርቀው በጥቂት ስራዎቻቸው ብቻ ህዝብን የሚያገኙ ተወዳጅ አርቲስቶች በየሳምንቱ ከህዝቡ ጋር መገናኘት እንዲችሉ ድልድይ ከሆኑ ጣቢያዎች መካከል አንዱ የኢቢኤስ ቴሌቪዥን ተደርጎ ይነሳል። በተመልካች ብዛት በርካታ የመዝናኛ ፕሮግራሞችን በማዘጋጀትና አሁን ላይ ባለው ተወዳጅነትም በኢትዮጵያ በቁጥር አንድነት የሚቀመጥ የቴሌቪዥን ጣቢያ ለመሆን ችሏል። እንደ ሰይፉ ፋንታሁን ያሉ ትልቅ ቶክሾ ማዘጋጀት የሚችሉ ሰዎችም ያላቸውን ሐሳብ በመቀበል ጣቢያው ያላቸውን ስም ለማሳደግና በአገር ቤትም ከጠቅላይ ሚኒስትር እስከ ዝነኛ ሙዚቀኞች፣ መጽሐፍ ጸሐፊያን፣ የፊልም ባለሙያዎች በሁሉም ዘውግ የተሰማሩ ኢትዮጵያውያኖችን ሁሉ ማቅረብ የሚቻልበትን ፕሮግራም የቀረጸ ከዚህ ባሻገር ደግሞ ትዝታን የሰነቀ የትወና ብቃት ከፍ የማድረግን ችሎታ በማልዳ ኮከቦች ያሳየ ከዚህም ባሻገር በርካታ ፕሮግራሞችን ያዘጋጀ በመዝናኛው ኢንዱስትሪ ትልቅ የሆነ የራሱን አሻራ ያኖረ ግዙፍ የቴሌቪዥን ጣቢያ መሆን ችሏል። ከዚህ ባሻገር አቶ አማን ፍስሐ ጽዮን ስማቸው በተደጋጋሚ በበጎ ስራዎች ይነሳል። በተለይም በቅዳሜን ከሰዓት የተጠፋፉ ቤተሰቦችን ለማገናኘት በሚደረገው ጥረት ውስጥ የሚወጡ በርካታ ወጪዎችን በመሸፈን ኢትዮጵያውያን የተጠፋፉ ቤተሰቦች እንዲገናኙና ቤተሰብ እንዲጠናከር ትልቅ ዋጋን ሲከፍሉና የፕሮግራሙ የጀርባ አጥንት ሆነው ሲሰሩ መቆየታቸው ተነግሯል። በዚህም ፕሮግራም አዘጋጆቹ ምንም አይነት የወጪ ችግር ሳይኖርባቸው ፕሮግራማቸውን በስኬት ቀርጸው እንዲያጠናቅቁና የተጠፋፉ ቤተሰቦች እንዲገናኙ ሕይወት መመስረት የሚችሉበት አቅምም እንዲፈጠርላቸው አድርጓል። በበዓል ዝግጅቶች እንዲሁም በእሁድም በኢቢኤስ የጓዳ ፕሮግራሞችም በተለይም የተቸገሩ ያጡ በርካታ ፈተናዎች የደረሱባቸውና ሕይወት ቸግሯቸው የሚወጣበት ቀዳዶች የጠፏቸው ዜጎች ሕይወታቸው እንዲቀየር የቤት ባለቤት እንዲሆኑ ሥራ መስራት እንዲችሉ ያላቸውን ያካፈሉ ደግ አባት መሆናቸው ይነሳል። ከዚህ ባሻገር ጋዜጠኞች በየዕለት ዕለት ኑሯቸው በኢቢኤስ ጣቢያ ውስጥ እንዲሁም በግል ሕይወታቸው በሚገጥሟቸው አስቸጋሪ ሁኔታዎች ውስጥም ቀድመው የሚገኙና መፍትሄ የሚሆኑ ሰው እንደነበሩም በስፋት ይነገራል። በዚህም በጣቢያ ውስጥ ላለፉት ዓመታቶች እጅግ ተወዳጁ ሰው እንደነበሩ፣ ነገር ግን ያለፉትን ጥቂት ጊዜያት በከፍተኛ የሕክምና ክትትል ላይ እንደነበሩ የተገለጸ ሲሆን ዛሬ ረፋፋዱን ጣቢያው ይፋ ባደረገው ሁኔታ ሕይወታቸው ማለፉ ተሰምቷል። አቶ አማን ፍስሐ ጽዮን ባደረባቸው ህመም የሕክምና ክትትል ሲያደርጉ ከቆዩ በኋላ በመጨረሻ የካቲት 4 ሕይወታቸው እንዳለፈም ተረጋግጧል። ለቤተሰቦቻቸው፣ ለቅርብ ወዳጆቻቸው፣ ለኢቢኤስ ቴሌቪዥን ጋዜጠኞችና መላው የኢቢኤስ ቴሌቪዥን ስራ ባለ ድርሻ አካላቶች ፈጣሪ መጽናናት እንዲሰጥልን በመመኘት መረጃውን በዚሁ አበቃን። መልካም ጊዜ። መረጃውን በዚሁ አበቃን።